ከሰማይ በታች ከምድር በላይ እንደ እግዚአብሔር ሞገስ ያለ የሰውን ልጅ የሚያስከብር ነገር እኔ በዘመኔ አላየሁ። ሞገስ ግን ምን አይነት ነገር ነው? የሚከለክል ምልክት እያለ ጥሰህ እንድታልፍ ያስችላል። የእግዚአብሔር ሞገስ ባንተ ላይ ሻይን ማድረግ ሲጀምር ጠላት ሻንጣ ይዞ ይሸኛል። እሱ ብቻ አይደለም፣ ለመምታት ተዘጋጅቶ መንገድ ላይ ቆሞ የሚጠብቅ ጠላት ዱላውን አንስቶ እንካ ለምርኩዝነት ተጠቀም ብሎ ይሰጣል። ሞገስ ጠላት ሐሳብ እንዲቀይር ያደርጋል። ከኋላ ከመጨረሻ ተረስቶ የቀረውን ሰው ከፊት እንዲሰለፍ ያደርጋል። ሞገስ የሚሰጠውን ቦታ ትምህርት አይሰጥም። ሞገስ የሚሰጠውን ቦታ ገንዘብ አይሰጥም። የእግዚአብሔር ሞገስ የሚሰጠውን ቦታ በእውቀት አታገኝም። የእግዚአብሔር ሞገስ የሚሰጠውን ቦታ ከጥሩ ቤተሰብ በመወለድ አታገኝም። የእግዚአብሔር ሞገስ የሚሰጠውን ቦታ ማግኘት የምችለው በእግዚአብሔር ሞገስና ሞገስ ብቻ ነው። እግዚአብሔር ሞገሱን እንዳጠገበው አይነት ድንቅ ሰው በምድር የለም። የእግዚአብሔር ሞገስ ሕጎችን ይቀይራል። የእግዚአብሔር ሞገስ የሚከለክል ምልክት እያለ ጥሰህ እንድታልፍ ያስችላል። ከእግዚአብሔር ሞገስን የተቀበለ ሰው ያለምንም ቅድመ ሁኔታ ከፊት ይሰለፋል። አንድ በረከት ልባርካችሁ። እግዚአብሔር በዘመናችሁ ሁሉ ሞገስን ይስጣችሁ። ከገንዘብ በላይ፣ ከእውቀት በላይ፣ ከሹመት በላይ፣ ከስልጣን በላይ የእግዚአብሔርን ሞገስ ጠይቁ። ሞገስ ስለ ሮጣችሁ አታገኙ። ሞገስ ስለ ተጣበባችሁም አታገኙ። ሞገስ